አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ ክብራትና ክብራን የጀማል ፋሚሊዎች እንደናችሁ ሰላም ብያለሁ። ዛሬ በጣም ዘግናኝ የሆነ እንደምታዩት በሶሻል ሚዲያ ላይ የተዘዋወረ ይገኛል። በጨፋሮ ቤት የደረሰው አደጋው ላይ በሐኪም ቤት እኔ አለሁበት ማለት ነው። አንደኛው እዛ ሆነን ሬሳውን የምንቀበለው እኛ ነን። የዛ ከመኪናው ላይ ወርደው አንጥተው እኛ ነን ሬሳውን እንትን ያልነው። ወደ 13 አካባቢ እና 12 አካባቢ ቆጥረናል። ሬሳው እዛ ደርሷል። በጣም የሚያስጠላ በጣም የሚዘገንን ነው። አሁን ሰው እየተቀባበለ ነው እንትን ማለት ያዘው። እዛ ሲመጡ እጃቸው እዚህ ላይ የተሰነጠቀ ይሄ በግራ ጎናቸው ነው። በግራ ጎናቸው እንዳለ ይሄ ግራ ጎናቸው እግራቸው ይሄ ክንዳቸው እንዳለ ሙሉ በሙሉ ጉዳት የደረሰባቸው ማለት ነው። ሁለተኛ ተዛሪ ያሉት ወንበሩ ላይ ያሉት ሰዎች እዛ እኛውን እጃቸውን አንስተን እግራቸውን አንስተን ለማስገባት መኪና ላይ ስናወርድም በጣም ያሸገረን የእንትኑ ነው። የእግራቸው እንዴት አድርገን ያዛቸው የምንይዘው እንዴት አድርገን ሬሳውን አንጥተውን ሰጡን ተመኪናው ማለት ነው። ስናወርዱ ማለት ነው። ያንን እንዴት አድርጌ መሰለህ ያዝኩት እዚህና ጨርቃቸውን ተኋላ ይሄ እግራቸው ይሄ ተቆርጧል። እግራቸው ተቆርጦ ተንጠልጥሏል። የለም እግር አያዝ እንዴት ተደርጎ ይያዛል? ይሄንኛው ደግሞ እንዳለ ቡትርፍርፍ ብሎ ይሄ ቡትርፍርፍ ያለው ነገር ለመያዝ አይመችም። በጣም ነው የሚያዘገን ነው። ያው ህይወታቸውም ያለፈ እንደዛ አድርገን አውርደን ያው በሐኪም ቤት ሐኪሞቹን ረዳን። በጣም ሰው ረዳ። ያን አደረግን። እንደምታዩት ዘግናኝ ነው። ፎቶውን አይታችሁታል። አሁንም እዚህ ላይ እንደለጠፍኩት እሱን እንደምታዩት እንዳለ በኩል ነው። የሹፌሩ ቀጥ ያለው ወንበር የለም፣ ፈራርሷል። ምንም ነገር የለም፣ ፍርስርስ ብሏል። ፎቶ ላይ እንደምታዩት ማለት ነው። እዛ ግን ስናወርዳቸውም የተጎዳው ምንድነው የቅንጭላታቸው ይሄንን ምናልባት እኔ መኪናው እንደዚህ ሲል ይሆን ይሄን እንዳለ አንድ ትንሽ የተወሰኑ ሁለት ሰዎች ምናምን አንገታቸው የተቆረጠ በኔ እጅ ይወረዳል። አንገታቸው የለም። እሱ ነው በጣም እንጃ። ዛሬ በጣም ነው በቃ የዘገነነኝ። የመኪናው ታታ የሚባለው የባሱ 73 290 የእንትኑ ደግሞ የተሳቢው 41 15 7 ይሄ መረጃ እንዲሆናችሁ ነው የምጠቁመው። ቦታው እንግዲህ ጥቅምት 2 ነው። ዛሬ ጥቅምት 2 2018 ላይ ነው እንደዚህ ጨፋሮ ቤት ከጃራ መካከል ጨፋሮ ቤት ድልድይ የሚባል ቦታ ነው። የተወሰኑ ሰዎች እየጠየቅናቸው ነበርና መታወቂያ በጀዋል የያዙ ተናገሩ። እነሱን እየተጣፈ ወደ ደሴ ሸኘን፣ ወደ ከሚሴ ሸኘን። ግማሽ ቁስለኛ እዚሁ ጨፋሮ ቤት ውስጥ ነው ያለው ማለት ነው። ለመረጃ ያህል ነው። የግማሾቹ ጀዋላቸውም ጨርቃቸውም ቦርሳ ምናምን የሌላቸው አሉ። እነዛ ምንም ስማቸውንም ማን ይንገረን። እነሱን በአምቡላንስ ወደ ደሴ ተስተላልፏል። የምታጣሩት ነገር እናንተ ቤተሰብም ሆናችሁ ለቤተሰብ ጋር እንዲደርስ ቪዲዮ ሼር እያደረጋችሁ ይሄ በዚህ የመጣ መኪና ግማሹ ደሴ ግማሹ ከሚሴ ላይ የተጫነው ግማሹ እሱ ጨፋሮ ቤት ነው። ሬሳውም እሱ ጨፋሮ ቤት ነው ያለው። በእንትን ላይ ያለው ማለት ነው መኪና ላይ ትንሽ የተወሰኑ ሁለቱ እኔ በራሴ በእጄ ጫንኳቸው ሁለት አሉ። አንደኛዋ የእግሯ በታስሮላታል፣ በጣም ተጎድታለች። በአፏ ግን ትናገራለች፣ እርዱኝ ምናምን እያለች ትናገራለች። ያቺ ለህይወቷ ቀላል ነው። ግን አንደኛዋ በጣም ደህማለች፣ ምንም የለም እንትን አትልም። ስትተነፍስ ስለሸገራት በቱቦ ተደርጎ በቱቦ ውስጥ ነው እሷ ትንፋሿ የሚወጣው ማለት ነው። ይሄን ትንሽ ስለገጨውና ቅንጭላቷ ደግሞ ይሄ እንዳለ ስንጥቅ ብሏል። ቅንጭላቱ ተሰፍቶላታል። ያቺ ቤተሰብም ለመጠየቅም አትቻልምም። ሌሎች አሉ ደግሞ ሴቶች፣ ሌላዋም እንደዚህ ያለች ናት። አንዷ ቀላ ያለች ወፈር ያለች ጸጉሯ ረዘም ያለች ናት።
ቀይዋ ማለት ቀይ ናት። አንዷ ጥቁር ናት፣ ቀጥን ያለች ናት። እሷም አለች። ይሄ መረጃ እንዲሆናችሁ ማለት ነው። እነሱ የት ነው? ደሴ ነው የሄዱላችሁ። ደሴ እዛ ታገኛላችሁ ማለት ነው። በጣም የሚዘገንን ነው። በዚህ ሕክምና ላይ ያለው እኔ በቃ ለመቁጠር በቃ እንዳለ ውስጡ በቃ ጭቃ ብቻ ነው። ጭቃ ብቻ በይው። እንደው ምንድነው ጭቃ የምላችሁ? ጭቃ አይደለም፣ የደም ጭቃ ማለት ነው። እንደው ሰውን ለመቁጠር በጣም ነው ያትዛይንም። ምን ያህል ሰው እዚህ ሆስፒታል እንደቀረ አልቆጠርኩም። ወደ 4-5 አምቡላንስ ባንዴ ነው ጭነን የሄደው። እየተመለሰ እንደገና ደግሞ ወስዷል። ያን ጭነን ሸኝተናል ማለት ነው። በጣም ዘግናኝ ነው። የተረፉትንም ፈጣሪ አላህ ያሽራቸው። የሞቱትንም እንግዲህ ቤተሰብ መጥቶ ዝክ ያው እንትን እንዲወስድ ያው መቼም መልዕክት ተስተላልፈ ነው ያለው። በአማራ ቲቪ ተስተላልፏል። በዛም ቤተሰብ ሊያዩ ይችላል። ይሄን ይመስላል ማለት ነው። ሰው ያው እየተቀባበለ መልቀቁን ነው እንጂ መረጃ ምናልባት እንዲህ እንደዚህ ተንትኖ ያቀረባችሁ ላይኖር ይችላል። የደሴዎቹ ይወዳሉ። ከሚሴ ደግሞ ወደ ከሚሴ ነው ሄደው። ከሚሴ ሄዳችሁ ሆስፒታል መጠየቅ ትችላላችሁ። መረጃውን ይሄን ያህል ላቀብላችሁ ብዬ ነው። የሞቱትንም አላህ የጀነት ይበላቸው፣ የቆሰሉትንም የውሻ ቁስል ያድርግላቸው። እንግዲህ በጣም ሞት ላይ ያሉ አሉ። አላህ እነሱንም አፊያቸውን ይመልስላቸው እላለሁኝ። እዚሁ እሰናበታቸዋለሁ። ለቤተሰብ ለሁሉም እንዲደርስ ላይክ ሼር አድርጉላቸው። ቻው ቻው ብያለሁ።